ዛሬ በከተማችን ብዙ የሚባለውን እርጥብ አንድ ላይ እንበላለን። ይህ እርጥብ ከሌሎች እርጥቦች የሚለየው በጣም ብዙና አንድ ሰው ብቻውን ሊጨርሰው ባለመቻሉ ነው። ታዲያ ይህን እርጥብ እኛ እንጨርሰዋለን ወይስ አንጨርሰው? አብረን እናያለን። ይሄ ዲዘርት ነው። It's time to look at the enemy. Look in the mirror if he is no friend to me. It's not working out, maybe it's the chemistry. It's time to break up so I can make a better me. Better believe in your mind. ሽቦይ ካብን ለናት ንከራማችሁ እንዲሰነበታችሁ ዛሬ ከቤቱ ነው። Almost anything. All it takes is some time and some clarity to find. እውነት ለመናገር እንደዚህ እርጥብ ጓጉቼና ልበላው ቋምጬ የሄድኩበት ምግብ ቤት አለ ማለት ይከብደኛል። ምክንያቱም ብዙ ስለተወራለት ቲክቶክ ላይ ብዙ ስለተባለለት በጣም ጓጉቼና ያወጣውን ይውጣ ብዬ እንደዚህ ተሻምቼ ልበላው ነበር የሄድኩት። በሚገርም ሁኔታ ስደርስም ግን መጨረሰው ሆኖ አላገኘሁትም። እንደምታዩት እንግዲህ ለእጅ ራሱ ይከብዳል፣ ለማንሳት ራሱ ሌላ ታሪክ የሆነ እርጥብ ነው። ነገር ግን ግዴታችን ነውና እንደዚህ እንደምታዩት ለእናንተም ቭሎግ ለመስራት የእኛን ምዕራብ ለማስታገስ ብልት እያደረግነው ነበር። እዛ ቤት ስንበላ የነበረው እርጥብ አለ በጣም ብዙ ነው። እኛ አዘዝነው አንድ በዳቦና አንድ በጥቅልሉ ወይም ደግሞ ራፕ በሚባለው በቂጣ ጥቅልል ተደርጎ በሚመጣው ነው። ታዲያ ይህን እርጥብ ለመጨረስ እውነት ለመናገር ቢያንስ በትንሹ 30 ደቂቃና ከዛ በላይ ይወስድባቸዋል። ነገር ግን እኔ በሰዓቱ ምንም አይነት ምግብ አልበላውም። እንዲሁም ደግሞ ደቤ ምሳ በልቶ ነበር ካልተሳሳትኩ። ልንጨርስ ያልቻልነው እርጥብ ነበር። ታዲያ አሁን ምን ደበረህ ካላችሁኝ ይህንን እርጥብ ማግኘት ብትፈልጉ ከሆነ አየር ጤና አደባባዩ ላይ ታክሲ ተራዎቹ ፊት ለፊት ቤኪ እርጥብ ብላችሁ ሄዳችሁ ማግኘት ትችላላችሁ። እኛም ይህን እርጥብ እየተጋፋን ነበር ይበላል። ታዲያ አሁን ምኑ ደበረ ካላችሁኝ የማላሻችሁ ነገር ይህን እርጥብ ከበላው በኋላ ጥሩ ያልሆነ ስሜት ተሰምቶኝ ነበር። ምክንያቱም እንዳልኳችሁ ቀኑ ሙሉ ምግብ አልበላውም። 11 ሰዓት ላይ ነው የቤኪን እርጥብ የበላሁት። ከምላችሁ በላይ በጣም ብዙ ስለነበረ ኮንፈርት ነስቶኝ ነበር። እውነት ለመናገር መብዛቱ አልደበረኝም። ምክንያቱም ብዙዎቻችን በዚህ ሰዓት ምግብ አዘን መጥገብ ሳንችል እየወጣን ነው። ስለዚህ እርጥብን የሚያክል ትንሽ ነገር አዘን እንደዛ ዘብለል ብለን ጠግበን መውጣታችን በጣም ደስ ብሎኛል። ነገር ግን አንድ መናገር የምፈልገው ነገር እርጥብ ራፑ፣ በተለይ ከዳቦ ውጭ ያለው ራፑ ማለትም የቂጣ ጥቅልሉን በጭራሽ በትኩስ እንዳትበሉ። በተለይ ደግሞ ቤኪ ጋር ከሆነ በጭራሽ በጥቅልል እንዳትበሉ። ምክንያቱም የሆነ ቃና ይመጣል፣ አብሮት የሆነ ቃና ይመጣል። ይሄ እውነተኛ ምስክር ነው። በትኩስ እንዳትበሉ፣ ቢያንስ ትንሽ እስኪቀዘቅዝ ድረስ ጠብቁ። እኛ በትኩስ ከበላነው በኋላ የሆነ ቃና እየተሰማን ነበር። ከዛ የዳቦ ትኩስነት ምናምን ጥሩ ስሜት አልሰጠንም። እውነት ለመናገር ግን ስለምናከብረው ስለምንወደው ምንም አይነት አስተያየት ሳሰጥ እዛው በልተን ጨርሰን ወጥተናል። በቻላችሁት አቅም ትኩስ ሆኖ እንዳትበሉ። ቤኪም ጋር ደግሞ ይሄ ቪዲዮ የሚደርስ ከሆነ በቻልኩ አቅም ለሰው ልጆች ቀዝቀዝ ያለ ዳቦ ላይ ቀዝቀዝ ያለ ቂጣ ላይ ጠቅለል ለመስጠት ሞክር። ምክንያቱም ትኩስ ቂጣ ላይ ያ ድንችና ያ አቮካዶ በትኩስነት ሲጨመር ምን ያህል ዘጊና አስጠሊታ ሊሆን እንደሚችል ታውቃለህ። ከኛ በላይ አንተ ትረዳለህ ብለን ነው። ሰው ግን በአጠቃላይ እርጥቡ በጣም ቀሽት ነበር፣ ቆንጆ ነበር። ከነበረችው ትንሽዬ ቃና ውጭ ራፓ ላይ የተወሰነ ቃና ነበረች። አይ ቲንክ
ወይ የቂጣው ቃና ነው ወይ የድንቹ ቃና ነው። ከዛ ውጪ እኛ ተመችቶናል፣ ወደን ነበር የበላ ነው። እስኪ ደግሞ ስናጫውተው ተጋብዛችሁ ሶ ጋይስ እንግዲህ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ምክንያቱም እዛ ድረስ ሄደን ለእናንተ ብለን ይህን የመሰለ የማያልቅ እርጥብ ቆንጆ የሆነ እርጥብ በጣም ታግለን ለጉድ ታግለን ጨርሰን በልተን ቪዲዮ ቀርጸን አምጥተናል። ስለዚህ ታዲያ እንደዚህ አይነት ቆንጆ ኦሪጂናል እውነተኛ መልስ ያላቸውን ቆንጆ ቪዲዮዎች ማግኘት ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ቃሉ ኦፍሮድ ነኝ። በተለያዩ ቆንጆና ባበዱ ቪዲዮዎች እመጣለሁ። ሰላማችሁ ይሁን።